ጭንቅላታችን እንዴት ሰላም ሊሰማው ይችላል? ካህን በደለኛ ሆኖ ቢቀድስ ቅዳሴው ያርጋል ወይ? እኛስ ብንቆርብ በትክክል ቅዱስ ሥጋው ክቡር ደሙ ሆኖ ይሰጠናል ወይ? እኛ የምናውቀውን ኃጢአት የሰራ ሰው ሲቀድስ ብናየው እውነት ጸሎቱ ያርጋል? እግዚአብሔር ይሰማዋል? አይሰማውም ከሆነ ከስረናል እስከ ዛሬ ሊሆን ነው። ይሰማዋል ከሆነ እግዚአብሔር የቄስ ሲሆን ኃጢአትን አይቆጣም ማለት ነው። ጸሎታችንን እግዚአብሔር እንዲሰማን የለመነው ልመና፣ የገባነው ምህላ፣ የገባነው ሱባኤ፣ የጠየቅነው ጥያቄ ሁሉ አንድ ካህን ሰዓታቱን እየቆመ ቅዳሴውን እየቀደሰ ኪዳኑን እያደረሰ ጸሎት እየጸለየ ንጹሕ ጽሩይ ፍጹም ካህን ቢሆንና ሕዝቡን ግን ባያገለግል ካህን ሊባል አይችልም። ኑሯችን ይሄንን መስቀል ነው የሚመስለው። ሁለት የሚጣረሱ ነገሮችን ከኦርቶዶክስ ውጭ የሆኑ ወንድሞቻችን ያቀርባሉ። ክርስቶስ ሊቀ ካህናታችን ስለሆነ ሌላ ካህን አያስፈልገንም ይላሉ። መልሰው ደግሞ እንደውም ሁላችንም ካህናት ነን። እርስ በርሱ የሚጣላ ነገር ነው። ጌታችን ኢየሱስ ክርስቶስ የዘላለም ሊቀ ካህናታችን ከሆነ ሌላ ካህን የሚያስፈልገን ለምንድን ነው? እሱ አይበቃንም? ምን ሊቀ ካህናት እገሌ ሲባል ልትሰሙ ትችላላችሁ። የወረዳው ቤተ ክህነት ኃላፊ ሊቀ ካህናት ሲባል ልትሰሙ ትችላላችሁ። ሊቀ ካህናታችን አንድ ነው፣ እርሱም ክርስቶስ ነው። ሌላ ሊቀ ካህናት የለንም። ሁላችንም ካህናት ነን። ስለዚህ የተለየ ሰው የሚቀድስ ምናምን የሚባል ነገር የለም። ህዝቡ ሁሉ በአጠቃላይ ህዝቡ ሁሉ ቄስ ነው። በሐዲስ ኪዳን ለሶስት ነገር ሁሉም ክርስቲያን ካህን። በደንብ ሃይማኖታችሁን ያዙ። ቀጥሎ ሴቶቹ ምን ቀድስ ሊሉ ይችላሉ ማለት። አንድ ነገር እንዳትሳሳቱ የሚያስፈልገው ካህን የክርስቶስ ምትክ አይደለም። እነዚህ ሶስቱን ያሟላ ክርስቶስ ብቻ። ካህናትና ክርስቶስ ተደምረው ያድኑናል የሚል ትምህርት ለኦርቶዶክስ የላትም። ኢየሱስ ክርስቶስ ንጉሳችን ነው ግን ንጉስ አናነክስም ይባላል። ማለትስ ብትችላለህ እኔ ክርስቶስ ዳኛዬ ነውና ፍርድ ቤት አያስፈልግም ይባላል። አንድ ሰው ሊያስቀድስ ሲሄድ ምንድነው ህግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊሶስ ግን ለዘላለም ይኖራል። ሞትን ድል አድርጎ ይኖራል። የዘላለም ሊቀ ካህናት ነው። ክህነቱ አይሻርም። እሱም የዘላለም አምላክ ነው ደግሞ ሞትን ድል ያደረገ። ስለዚህ እሱ የዘላለም አምላክ ነው፣ ክህነቱም የዘላለም ክህነት ነው። ከዛሳ ደግሞ መስዋዕቱም የዘላለም መስዋዕት ነው። እነዚህ ሶስቱን አሟልቶ ጌታችን ኢየሱስ ክርስቶስ መጣና ዓለምን ከራሱ ጋር አስታረቀ። ሊቀ ካህናት ሆኖ በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ራሱን አስታረቀ። እግዚአብሔር አብ በልጁ ሕልው ሆኖ ዓለምን ታረቀው። ወተዋለጠ እግዚአብሔር ሁሉ ዓለመ በወልዱ። እግዚአብሔር ዓለምን ሁሉ በልጁ ታረቀ ይላል። እግዚአብሔር በልጁ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ጀምሮ ሲናገር ወተዋለጠ እግዚአብሔር በልጁ ሕልው ሆኖ ዓለሙን ከራሱ ጋር አስታረቀ። እግዚአብሔር ወልድ ደግሞ ምን አይደለም በገዛ ደሙ በገዛ ስጋው ዓለምን ከራሱና ከአባቱ ከመንፈስ ቅዱስ ጋር አስታረቀ። ስለዚህ እሱ እውነተኛ ሊቀ ካህናታችን ነው ኢየሱስ ክርስቶስ። ሊቀ ካህናትነቱ ማለት በእግዚአብሔርና በሰው መካከል ያለ ሊቀ ካህናትን ነው። በእግዚአብሔርና በሰው መካከል ማለት እግዚአብሔርነትንም ሰውነትንም በተዋሂዶ ገንዘብ ያደረገ ማለት ነው። እግዚአብሔርነት አለው። መለኮት ዘአቡሁ ወእንቲአሁ፣ መለኮት የራሱና የአባቱ ገንዘብ ነው ይላል። ወትስብእት ዘዚአነ፣ ስጋ ደግሞ የኛ ገንዘብ ነው ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ እንደ አባቱ ጌታ ነው፣ እንደኛ ሰው ነው ክርስቶስ። ስለዚህ ምን ይባላል? መካከለኛ ይባላል። ከአባቱ ጋር በመንበሩ ሆኖ ይታረቃል። ከኛ ጋር ሰው ሆኖ ደግሞ ዓለምን ያስታርቃል። የኛን ጩኸት በመስቀል ላይ ጮሆ ለእግዚአብሔር አባቱ ለመንፈስ ቅዱስና ለራሱ በማቅረብ እንደ ንጉስነቱ ደግሞ ታረቀን። ይህንን እርቅ ከፈጸመ በኋላ ምን አደረገ? የማስታረቅን ቃል ለካህናት ሰጥቶ ሄደ። የማስታረቅን ቃል ለካህናት ሰጥቶ ሄደ። ቅዱስ ጳውሎስ ይህንን ሲናገር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 እስከ 23 ሲናገር ንሕነ ንተነብል በአምሳለ ክርስቶስ፣ እኛ ስለናንተ በክርስቶስ አምሳል እንለምናለን። ወይወክሙ እግዚአብሔር ፍስሐ በላዕሌነ፣ እግዚአብሔርም ስለኛ ለናንተ መጽናናትን ይሰጣችኋል ይላል። ስለዚህ እግዚአብሔር የማስታረቅን ቃል በእኛ አኖረ ይላል ቅዱስ ጳውሎስ። የማስታረቅን ቃል በእኛ አኖረ። አሁን ክርስቶስ ዓለምን አድኖ በሩን ከፍቶ ራሱ በር ነው። የዘላለም በርን ከፍቶልናል። ስለዚህ የመንግስተ ሰማያትን በር ከፍቶልናል። የንስሐን በር ከፍቶልናል። የእምነትን በር ከፍቶልናል። የድህነትን በር ከፍቶልናል። ይህን ሁሉ አድርጎ ወደዚያ ደግሞ የሚያደርሱንን ካህናትን ሹሟቸው ሄደ። አሁን ካህናት ማለት
ለምንድን ነው የሚለውን እዚህ ላይ እናስባለን። እንግዲህ እንደዚህ ከሆነ ጌታችን ኢየሱስ ክርስቶስ የዘላለም ሊቀ ካህናታችን ከሆነ ሌላ ካህን የሚያስፈልገን ለምንድን ነው? እሱ አይበቃንም ምን ብለን መጠየቅ እንችላለን። ለዚህ መልሳችን ምንድን ነው? ሌላ ካህን የሚያስፈልገን ስለ ሁለት ምክንያት ነው። አንደኛው ኢየሱስ ክርስቶስ ሊቀ ካህናት ስለሆነ። ሊቀ ካህናት ማለት ምን ማለት ነው? ሊቀ ካህናት ማለት ነው በማን ላይ ነው ሊቅ የሆነው? የካህናት አለቃ ማለት ነው። ሊቀ ካህናት ማለት በማን ላይ ማለት ነው? ንጉሰ ነገስት ሲባል ሰምታችኋል አይደል? ንጉሰ ነገስት ይባላል። አፄ ኃይለ ሥላሴ ንጉሰ ነገስት ይባላሉ። ንጉሰ ነገስት ማለት ግዝ ነው አይደል? የነገስታት ንጉስ ማለት። ስለዚህ ሌሎች ነገስታት ስላሉ ነው እሳቸው የነገስታት ንጉስ የሆኑ። እነዚያ ሌሎች ነገስታት እነማን ናቸው? የሸዋ ንጉስ፣ የትግራይ ንጉስ፣ የሶማሌ ንጉስ፣ የሐማሴን ንጉስ፣ የጎጃም ንጉስ፣ የጎንደር ንጉስ፣ የወሎ ንጉስ አለ ማለት ነው። ስለዚህ እነዚያ ሁሉ ንጉስ፣ አሁን ንጉስ ሚካኤል፣ ንጉስ ገሌ እየተባሉ ይጠራሉ። ልክ እንደ የነዚያ ደግሞ ነገስት ነው። ስለዚህ ክርስቶስ ሊቀ ካህናት መባሉ ካህናት ስላሉ ነው። ካህናት ባይኖሩ ኑሮ ሊቀ ካህናት ባልተባለም ነበር። ሊቀ ካህናት ነው እሱ። የነሱ ራሳቸው ነው። የነሱ ፊት አውራሪያቸው ነው። ስለዚህ ምን አለ ሄሬኔዎስ ሃይማኖተ አበው ምዕራፍ 7 ቁጥር 7 ላይ ሲናገር ሊቀ ካህናት በውስተ ካህናት፣ እሱ በካህናት ዘንድ ሊቀ ካህናት ነው አለ። ካህናት ስላሉ ነው ክርስቶስ ሊቀ ካህናት የተባለ። ቅዱስ ጳውሎስ ዕብራውያን ላይ ሊቀ ካህናት ዘከመዚከ ሊቀ ካህናት ይደለወነ፣ እንዲህ ያለ ሊቀ ካህናት ይገባናል። ወልዑልም ሰማያት ዘርውቅ ማጥያት፣ ከኃጢአት የራቀ ከሰማያት ሁሉ በላይ የሆነ ሊቀ ካህናት ይገባናል እንዳለው ክርስቶስ ሊቀ ካህናታችን የሆነው ካህናት ስላሉ ነው። ወይም ክርስቶስ ሊቀ ካህናት ስለሆነ ነው ካህናት የመጡት ነው። እሱ ስሩ ስለሆነ ነው። ሌሎች አይጹቁ ነው የመጡት። እሱ የካህናት ጉንድ ነው። ከሱ ደግሞ ካህናትን አበቀረ። እንደተናገረ እኔ የወይን ሐረግ ነኝ፣ እናንተ ቅርንጫፎች ናችሁ። ከዚያስ ምን አለ? ወእሬሰክሙ ከመ ትሁሩ ወፍሬ ትፍረዩ፣ እኔ እሾማችኋለሁ ፍሬ እንድታፈሩም አደርጋችኋለሁ። የመረጥኳችሁም እኔ ነኝ ያላቸው እሱ ነው። ካህናት የመረጣችሁ አኳ አንትሙ ዛሬክሙኒ አላነ ሐረይኩክሙ፣ እኔ መረጥኳችሁ እንጂ እናንተ የመረጣችሁኝ አይደላችሁም እንዳለ ካህናትን መረጣቸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ካህናትን የሾመልን ሲባል ካህናትና ክርስቶስ ተደምረው ያድኑናል የሚል ትምህርት ለኦርቶዶክስ የላትም። የሚያድነን ሊቀ ካህናታችን ኢየሱስ ክርስቶስ ነው። ታዲያ ምንድን ነው ሲባል ካህናት ተልኮ ፈጻሚዎች ናቸው። በኋላ እናመጣዋለን። ተልኮ ፈጻሚዎች ናቸው። የክርስቶስ ምትኮች ግን አይደሉም። የክርስቶስ ምትክ አይደሉም። የክርስቶስ ምትኮች ሳይሆኑ የክርስቶስ ተግባር ፈጻሚዎች፣ ተላላኪዎች ናቸው፣ መልእክተኞች ናቸው። የክርስቶስ የድህነት ቃሉን ተሸክመው የሚያደርሱ የሰላም መልእክተኞች፣ ውሃ ቀጆች፣ እንጨት ሰባሪዎች፣ የድህነት ሰራተኞች ናቸው ካህናት ማለት። ይሄን ነው ያደረገው ክርስቶስ። ስለዚህ አንደኛው ካህናት ለምን አስፈልጉን? ክርስቶስ ሊቀ ካህናት ስለሆነ። ሁለተኛው ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነበረ። የሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ እንዲህ የሚል ቃል ተናግሯል። ይሄንን ህብስት በምትቀበሉበት ጊዜ መታሰቢያዬን አድርጉት ብሏቸዋል። መታሰቢያዬን አድርጉት ወይም ስጋውን ሲሰጣቸው ህብስቱን አንስቶ ይህ ስጋዬ ነው፣ ወይኑን አንስቶ ይህ ደሜ ነው ብሎ ሲሰጣቸው መታሰቢያዬን አድርጉት ብሏል። ስለዚህ ስጋውን የሚሰጠን ደሙን የሚሰጡን የክህነት ተልኮ ፈጻሚዎች ካህናት ያስፈልጋሉ ማለት ነው። ያስፈልጋሉ። ካህን ያስፈልገው ክርስቶስ ሊቀ ካህናት ስለሆነ የሱን ተልኮ ለመፈጸምና ስጋው ደሙን ለማቀበል ነው። ስጋው ደሙን ለማቀበል እንደዚህ ያላቸው ደግሞ 12ቱን ነው፣ ሁሉ አይደሉም። እናንተ መታሰቢያዬን አድርጉት ስላላቸው ያ ማለት ስጋዬን ስትፈትቱ ደሜን ስታቀብሉ መከራዬን እያሰባችሁ አድርጉት ለማለት ነው። መታሰቢያዬን አድርጉት ያለ ይሄን ለኔ እኔን ለማቁረብ የቆረስከው ስጋ ነው፣ እኔን ለማቁረብ የፈሰስከው ደም ነው እያላችሁ ቀድሱ ተቀበሉ ማለቱ ነው። ያንን ለማድረግ ካህናት ያስፈልጉ ነበር። ምስጢራተ ቤተክርስቲያንን ለመፈጸም ካህናት ያስፈልጋሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት ራስ ነው። አንድ ነገር እንዳትሳሳቱ የሚያስፈልገው ካህን የክርስቶስ ምትክ አይደለም። እንደሱ አይደለም። ክርስቶስ በውስጡ የሚሰራበት የክርስቶስ ባሪያ ማለት ነው። ክርስቶስ በውስጡ የሚሰራበት አድሮ የሚሰራበት ነው። አድሮ የሚሰራበት
ክርስቶስን የሚተካ ሳይሆን ክርስቶስ በሱ የሚሰራበት ነው። በሱ አድሮ የሚሰራበት ሃይማኖተ አበው ምዕራፍ 71 ቁጥር 32 ላይ ቅዱስ ቄርሎስ ሲናገር እስመ ኢየሱስ ክርስቶስ ዘትማልሞ የወሞ ከመውት እስከ ለዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው ይላል። ኢነሐሊኬ ከመካህናት እለያርጉ ምስጢራተ ከመዘ ያስተዳልውዎ ወይም የጥውዎ ለነ እነዚህ ካህናት የሚቀድሱ ካህናት ይላል የክርስቶስ ምትክና ክርስቶስን ራሳቸው የሚያቀብሉን አይምሰለን። ስጋውና ደሙን እነሱ የሚሰጡን አይምሰለን። እሙንቱሰ ይገብሩ ግብረ መልእክት በከመ ክህሎቶሙ እነሱ እንደ ችሎታቸው መጠን የሚያገለግሉ አገልጋዮች ናቸው ይላል። ወውቱ እግዚእነ ኢየሱስ ክርስቶስ ዘይፈጽም ኩሎ ምስጢራቱን የሚፈጽምና ስጋው ደሙን የሚያቀብለን ራሱ ነው ይላል ቅዱስ ቄርሎስ። ካህኑ እንደ አቅሙ አገልጋይ ነው ይላል፣ እንደ አቅሙ ተላላኪ ነው። በሱ አድሮ ግን ስጋው ደሙን የሚያቀብለን ምንድን ነው? ክርስቶስ ነው። ስለዚህ ካህኑ የክርስቶስ ኢንስትሩመንት ነው፣ መሳሪያ ነው፣ ማንካ ነው፣ ጉጠት ነው፣ ዕቃ ነው፣ ማቀበያ ነው እንጂ ክርስቶስን የሚተካ አይደለም። አሁንም ቢሆን ሊቀ ካህናታችን ኢየሱስ ክርስቶስ ብቻ ነው። ለተዋሕዶ ቤተክርስቲያን አንድ ሊቀ ካህናት ነው ያላት። አንድ ሊቀ ካህናት እገሌ ሲባል ልትሰሙ ትችላላችሁ። የወረዳው ቤተ ክህነት ኃላፊ ሊቀ ካህናት ሲባል ልትሰሙ ትችላላችሁ። ያ ማለት በኦርጋናይዜሽን በተቋሙ በአስተዳደር እዚያ ወረዳ ውስጥ ላሉ ቄሶች ምንድን ነው አስተዳዳሪ ማለት ነው። አስተዳዳሪ ነው እንጂ ሊቀ ካህናት እየተባለ ሌላ እንደሱ አይደለም። አስተዳዳሪ እነዚያን የሚመራ ነው። የመሪነት ጉዳይ ነው እንጂ ከድህነት ጋር የሚያያዘው ግን ሊቀ ካህናታችን አንድ ነው፣ እርሱም ክርስቶስ ነው። ሌላ ሊቀ ካህናት የለንም። ሌሎቹ ካህናት ምንድናቸው ነው ያልኳቸው? የክርስቶስ መሳሪያዎች ናቸው። የክርስቶስ መሳሪያ ናቸው። ራዕየ ዮሐንስ ምዕራፍ 1 ላይ ምንድነው? ወውስተ ዴሁ ዘየማን ሰብኡ ከዋክብት በቀኝ እጁም 7 ከዋክብት አሉ ይላል። በእጅ የተያዘ ነገር ምንድነው? መስሪያ ነው አይደል? በእጅ የተያዘ ነገር መስሪያ ነው። ስለዚህ 7ቱን የቤተ ክርስቲያን አለቆች ምንድነው ያላቸው? በክርስቶስ እጅ ያሉ 7 ከዋክብት ብሏቸዋል። በክርስቶስ እጅ ማለት ክርስቶስ የሚሰራባቸው የሚኮተኩትባቸው ማለት ነው። ሰው በእጁ በያዘው ነገር ይኮተኩታል፣ ይቆርጣል፣ ይፈልጣል። ክርስቶስም በካህናት ያስራል፣ ይፈታል። ስለዚህ ካህን የክርስቶስ እጅ ነው። ካህን ፖለቲከኛ ሲሆን የማያምርበት ለዚያ ነው። ካህን የክርስቶስ እጅ ነው እንጂ የፖለቲካ እጅ ሲሆን አያምርበትም። ካህን የክርስቶስ እጅ ነው። ስለዚህ ካህናት ያስፈለጉን ለዚህ ነው። ጌታችን ኢየሱስ ክርስቶስ ካህናትን የሾመልን ይሄንን ምስጢራት እንዲፈጽሙልን ነው። ስለዚህ ኢየሱስ ክርስቶስ በሌሎች እምነት ውስጥ ያሉ ሰዎች ይሄን ተቃርኖ ኢየሱስ ክርስቶስ ሊቀ ካህናት ስለሆነ ሌላ ካህናት አያስፈልጉንም የሚለው ፈጽሞ ነውር ነው። ኢየሱስ ክርስቶስ ንጉሳችን ነው። ግን ንጉስ አናነግስም ይባላል? አይን የክርስቶስ ንጉሴ ስለሆነ ጠቅላይ ሚኒስትር አያስፈልገኝም ይባላል ወይ? ማለትስ ብትችላለህ? ፕሬዝዳንት አይኖረንም ይባላል? እኔ ክርስቶስ ዳኛዬ ነውና ፍርድ ቤት አያስፈልግም ይባላል? ነውር ነው። የማይመስል ነገር ነው። ከክርስቶስ ጋር አይገናኝም ይሄኛው ማለት ነው። ስለዚህ ሊቀ ካህናታችን ማን ነው? እስኪ በሉ ሁላችሁ። ጌታችን መድኃኒታችን ማን ነው? ኢየሱስ ክርስቶስ ነው። ካህናት ምንድናቸው ነው ያልነው? አቤት የክርስቶስ መሳሪያዎች ናቸው ማለት። ክርስቶስ ጸጋውን ምን ይለናል? በማን በኩል ይሰጠናል? በካህናት በኩል ይሰጠናል። እኛ ራሳችን ምንድነው? በጸጋው ነው። ጸጋውን ግን የምናገኘው በየት ነው? በካህናት በኩል ነው የምናገኘው ማለት ነው። በካህናት በኩል የክርስቶስን ጸጋ እንቀበላለን ማለት ነው። ምንድንበትን ጸጋ ክርስቶስ በካህናት በኩል ይሰጠናል ማለት ነው። እንግዲህ ስለዚህ ቄሱ ሲቀድስ ምንድን ነው የሚለው? ጸጋ ዘእግዚአብሔር ያሉ ምስለኩም ሁልኩም የእግዚአብሔር ጸጋ ከእናንተ ጋር ይሁን። ጸጋው በእነሱ በኩል ስለሚሰጠን ለሐዋርያት በዝግ ቤት የትንሣኤ የሰጣትን ጸጋ ነው እንግዲህ ለዓለም በእነሱ እጅ ሲሰጣት የሚኖር በዚያ መሰረት ነው ማለት ነው። ሌላ አንድ ጥያቄ መመለስ አለብን እዚህ ላይ። ስለዚህ ምስጢራትን የሚፈጽሙት ጥቂት ናቸው። አንድ ጥያቄ ማንሳት አለብን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ያለ አንድ ቃል አለ።
ይሄ ምንድነው? ወታቦት ለመንግስት ለንጉስ የሚል አለ። ለንጉስ ካህናት አድርጎ የመረጣችሁ ይላል። ለንጉስ እግዚአብሔር የተመረጣችሁ የካህናት ወገን ናችሁ፣ የተቀደሰና የተለየ ሕዝብ ናችሁ ይላልና እንደዚህ ስለሚል ሁላችንም ካህናት ነን። ስለዚህ የተለየ ሰው የሚቀድስ ምናምን የሚባል ነገር የለም። ሕዝቡ ሁሉ በአጠቃላይ ሕዝቡ ሁሉ ቄስ ነው የሚል አስተምሮ አለ። ስለዚህ በደንብ ሃይማኖታችሁን ያዙ። ቀጥሎ ሴቶቹ ምን ቀድስ ሊሉ ይችላሉ ማለት ነው። የሚቀደስበት ሀገር አለ ታውቃላችሁ አይደል? ሴቶቹ ቄስ የሆኑበት እኔም አይቻለሁ። አጋጣሚ አንድ ቦታ ሄጄ አይቻለሁ። አውሮፓ ሄጄ ጳጳስ ናት ነው ሊቀ ካህናት ነው ተብሎ እና ጳጳስም አለ ሴት። ግድ የለም ዋናውን ነገር ከተወው ሰው የማይተወው ነገር የለም። እና ወደ ጉዳያችን ስንመጣ ሁሉም ሰው ካህን ነው ወይ? ስለዚህ ለእግዚአብሔር ለንጉስ የተመረጠ ካህን ራዕየ ዮሐንስ ምዕራፍ 1 ቁጥር 6ንም ይጠቅሱታል። እንደው ወክነት ለመንግስት የሚለው ለንጉስ ካህናት አድርጎ የመረጣችሁ፣ ለንጉስ ካህናት አድርጎ የመረጣችሁ ይላል። ታቦት ነው የሚለው ግን ግዕዙ ጥቅስ፣ አማርኛው ግን ካህናት አድርጎ የመረጣችሁ ይላል። እንደዚያ ከሆነ ሁሉም ሕዝብ ካህን ነው ማለት ነው ወይ ብለው ይከራከራል። ሁሉም ሕዝብ ካህን አይደለም። ሁሉም ሕዝብ ለምሳሌ ልንገራችሁ። በኦሪት ዘጸአት ምዕራፍ 19 ቁጥር 6 ላይ አንድ ቃል አለ። እስራኤልን እግዚአብሔር ምን ብሏቸዋል መሰላችሁ? ካህናት ለመንግስት ለንጉስ ካህናት ትሆኑኛላችሁ ብሏቸዋል። እስራኤል ሆይ እናንተ የተመረጠ ሕዝብ የንጉስ ካህናትም ትሆኑኛላችሁ ይላቸዋል። የንጉስ ካህናት ትሆኑኛላችሁ። እስራኤል ሆይ ስማ የንጉስ ካህናት ትሆኑኛላችሁ ይላል። አሁን ልብ በሉ እና ንጉስም ትሆናላችሁ ይላል እና እንዲያውም የንጉስ ካህን ወይም የካህን ንጉስ ትሆናላችሁ ብሏቸዋል። እንደዚያ ከሆነ አሁን ጠቅላላ እስራኤላውያን ሁሉ ካህን ናቸው አይደሉም? መልሱ እንጂ ነበሩ። ምንድነው ዝም የምትሉ? መልሱ። ሁሉም እስራኤላውያን ካህን ነበሩ አይደሉም? ታዲያ ምን ማለት ነው? እሺ ተምሳሌ ንጉስም ትሆናላችሁ ነገስታት ትሆናላችሁ ብሏል። ሁሉም እስራኤላውያን ነገስታት ናቸው አይደሉም? ምን ማለት ነው ታዲያ? ምን ማለት ነው? አንዱ ፍቹ ነገስታትና ካህናት ከእናንተ ይወለዳሉ ነው አንዱ ፍቹ። ሌላኛው ፍቹ ግን ምን ማለት ነው? የንጉስ ካህናት ትሆናላችሁ ማለት ካህን ማለት ምን ማለት ነው? አገልጋይ ማለት ነው። ስለዚህ የኔ አገልጋዮች ትሆናላችሁ ማለት ነው። አሁን ክህነት ሁለት አይነት ነው። የመጀመሪያው የአገልግሎት ክህነት ይባላል። ዝም ብሎ ማገልገል። አሁን ሴቲቱም ካህን ናት። ለዚያ ማለት እንጨት ሰብሮ ማምጣት አገልግሎት ክህነት ነው። ይሄም ውሃ መቅዳት ለቤተ ክርስቲያን ክህነት ነው። ለዚህ እስራኤል በሙሉ ካህናት ናቸው። ክርስቲያኖች በሙሉ ወንዶችም ሴቶችም በዚህ በኩል ምንድናቸው? ካህናት ናቸው። ሮያል ፕሪስትሁድ ይባላል። እንዲህ ያለው የአገልግሎት ክህነት ነው። ያኛው ሳክራመንታል ፕሪስትሁድ ይባላል። የምስጢራተ ቤተ ክርስቲያን ክህነት ማለት ነው። ስለዚህ ይሄኛውን ሁሉም ሰው ማድረግ ይችላል። በሐዲስ ኪዳን ሁሉም ክርስቲያን ካህን ነው። በምንድን ነው ካህንነቱ? ለሶስት ነገር ሁሉም ክርስቲያን ካህን ነው። ለሶስት ነገር አንደኛው ሰውነቱን መስዋዕት ለማድረግ ማንም ሰው ካህን ነው። ሰውነቱን መስዋዕት ለማድረግ የካህን ግብሩ መስዋዕት አይደለ? የነብይ ግብሩ ትንቢት እንደተባለው የካህን ግብሩ መስዋዕት ነው። ስለዚህ ካህን ያለ መስዋዕት ክህነት የለም። ስለዚህ የምእመናን ክህነት አላቸው። ያ ክህነታቸው ምንድነው? ሰውነትን ለእግዚአብሔር ንጹህ መስዋዕት አድርጎ ማቅረብ። ሮሜ ምዕራፍ 12 ቁጥር 1 ላይ ያለው አሁን አስተበቋክሙ በሳይሉ ለእግዚአብሔር ረስዩ ነፍስተክሙ መስዋዕተ ንጹሃ ወቁርባነ ነባቤ። ወንድሞቻችን ሰውነታችሁን ንጹህና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ እንለምናችኋለን ይላል። ስለዚህ ሰው ራሱን ለማቅረብ ራሱን ለመሰዋት ካህን ነው። ራሱን ለመሰዋት እንዲሁ ቅዱስ ዮሐንስ አፈወርቅ ሌላ ካህን የማያስፈልጋት መስዋዕት ይችላል ይላል። ተግሳጽ 11 ላይ ሲናገር ሌላ ካህን የማያስፈልጋት ሰው ራሱን ለእግዚአብሔር የሚሰዋባት ማለት ነው። እንደ መረባረብ አድርጎም የብሉይ ኪዳኑ ካህን መረባረብ አስቀምጦ ስጋውን አርዶ አወራርዶ ያንን ለእግዚአብሔር እንደሚያቀርበው ምሕረትን፣ ቸርነትን፣
ትህትናን፣ ንጽህናንና ትዕግስትን 6 ነገሮች ይጠቅስና ምሕረት ወይሩና የዋሃት ወትህትና ትዕግስት ወንጽህና አድርጎ እነዚህ 6ቱን እንደ መረባረብ አድርጎ ፍቅርን እሳት አድርጎ የብሉይ ኪዳኑን ፍሪዳ እሳት ከሰማይ ወርዶ ይበላው እንደነበረ በፍቅር እሳትነት ሰው ራሱን ለእግዚአብሔር ለማቅረብ ማንም ሰው ካህን ነው ይላል ቅዱስ ዮሐንስ አፈወርቅ። ማንም ሰው ካህን ነው። ሁለተኛ ማንኛውም ክርስቲያን ካህን ነው። ማንኛውም ክርስቲያን ካህን የሚሆነው ለምን ይመስላችኋል? ለጸሎት ነው። ለጸሎት አንሳ ደዌ መስዋዕተ ሰርክ ይላል ቅዱስ ዳዊት። እጆቼ የሰርክ መስዋዕትን አነሱ ይላል መዝሙር 140 ላይ። አሁን ዳዊት ካህን አይደለም፣ በቤተ መቅደስ የሚገባ ካህን አይደለም። ግን እጆቼ የሰርክ መስዋዕትን አነሱ፣ ጸሎቴን እንደ ዕጣን ተቀበለኝ ይላል። ሱ ለእግዚአብሔር መስዋዕተከ ወሀቦ ለልዑል ጸሎተከ፣ ለልዑል እግዚአብሔር ጸሎትህን መስዋዕት አድርገህ አቅርብ ይላል። ስለዚህ የግል ጸሎቱን ለማቅረብ ማንም ሰው ካህን ነው። ለመጸለይ ጸሎት መስዋዕቱ ነው ለእግዚአብሔር ስለሚቀርብ ማለት ነው። የመጨረሻው ማንም ሰው ካህን የሚሆነው መልካም ስራ ለመስራት ነው። መልካም ስራ መስዋዕት ስለሚባል ዕብራውያን ምዕራፍ 13 ቁጥር 16 ላይ የታጽርኡ ምሕረ ነዳያን ለድሃ መራራትንና ምጽዋት መስጠቱን አታስታጉሉ እስመ ዘከመዝ መስዋዕት ይእድሙ ለእግዚአብሔር፣ እንዲህ ያለውን መስዋዕት እግዚአብሔር ይወዳልና አለ። ለድሃ መራራት አንድ መስዋዕት ነው። መልካም ስራ መስዋዕት ነው። ስለዚህ መልካም ስራ ለመስራት ማንም ሰው ለራሱ ካህን ነው። የእግዚአብሔር ካህን ነው። እግዚአብሔርን ያገለግላል። ምስጢራት እስራኤልም እንዲህ ያለ መልካም ስራ ለመስራት የእግዚአብሔር ካህናት ይባላሉ። የእግዚአብሔር አገልጋዮች ይባላሉ። እንዲህ ያለ ስራ ለመስራት በጎ ስራ ለመስራት በእግዚአብሔር ፊት መስዋዕት ለመሰዋት ምስጢራትን ለማሳረግ ግን በማንም ሰው ላይ እጅህን አትጫን ብሏል ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ላይ። በማንም ሰው ላይ እጅህን አትጫን ብሏል። የሚገባው ሰው የተማረ የተፈተነ ቤተክርስቲያን ያመነችበት ሰው ብቻ የሚሰጠው ነው ይሄኛው። ሁሉም አይን አይሆንም ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ። ሁሉ አይን ቢሆን በምን እንሰማ ነበር? ሁሉ ጆሮ ቢሆን በምን እናይ ነበር ይላል። ስለዚህ ሕዋሳት ሁሉ እንደየጸጋቸው ይኖራሉ። ካህናትም የጸጋቸው መቅደስ ያገለግላሉ፣ ህዝቡ ደግሞ በጸጋው ያገለግላል። ከዚህ የተነሳ ይሄኛው ምስጢራተ ቤተክርስቲያንን የሚያሳርጉት የአሮን ወገኖች እንደሆኑ ሁሉ አሁን ለክህነት የተመረጡት ደግሞ የክርስቶስን ስጋና ደም ለህዝቡ ያቀብላሉ፣ እጅ ይጭናሉ። የተሰጣቸው ብቻ ነው። ያልተሾመ ሰው እጅ መጫን አይችልም። በሐዋርያት ሥራ ምዕራፍ 8 ላይ እንደተጻፈው ማንኛውም ሰው እጅ አይጭንም ነበር። ሐዋርያት ብቻ ነው እጅ የሚጭኑ። ስለዚህ እጅ ያልተጨናበት ሰው እጅ አይጭንም። ሲሞን መሰሪ የሚባለው እጅ ሳይጫንበት ቢፈልግ ነው ተንኮታኩቶ ተሰባብሮ የሞተው ማለት ነው። ስለዚህ ክህነት ለሁሉ አልተሰጠችም። ሁሉም ሰው ካህን አይደለም እና ሁለት የሚጣረሱ ነገሮችን ከኦርቶዶክስ ውጭ የሆኑ ወንድሞቻችን እህቶቻችን ያቀርባሉ። ክርስቶስ ሊቀ ካህናታችን ስለሆነ ሌላ ካህን አያስፈልገንም ይላል። መልሰው ደግሞ አይ እንደውም ሁላችንም ካህናት ነን፣ እንደውም እርስ በርሱ የሚጣላ ነገር ነው። ክርስቶስ ሊቀ ካህናት ስለሆነ ካህን አያስፈልግም ከተባለ እኛም ካህን አይደለንም ማለት ነው። እንግዲያማ ደግሞ መልሶ ማለት ነው ክርስቶስ ሊቀ ካህናት ከሆነ ካህን ያስፈልገናል ማለት ሊቀ ካህናት የሚለው ለዚያ ስለሆነ ይሄ ነው። እንደዚህ ከሆነ ካህኑ በሊቀ ጳጳስ የተሾመ በሊቀ ጳጳሱ የተመረጠ የተማረ የተፈተነ 4 ነገሮችን ማሟላት አለበት ማለት ነው። የመጀመሪያው ምሁር መሆን አለበት፣ የተማረ መሆን አለበት። ምሁር ቀጥሎ ምኩር መሆን አለበት፣ የተፈተነ መሆን አለበት። ካህናት ፈትነው ነው ጳጳሳት መጀመሪያ መማሩን ቀጥለው ደግሞ ይፈትኑታል፣ ይመረምራሉ። ይሄን ሰውዬ ታውቁታላችሁ፣ እኔ ልሾመው ነው፣ ቅስና ልሰጠው፣ ዲያቆን ላረገው ነው፣ የምታውቁበት አመል አለ ብለው ይመረምራሉ። ለህዝቡ ይጠየቃል። እንደዛ ተደርጎ ይፈተናል። 3 ቀጥሎ ምን ይሆናል? ይሾማል። ስዩም ይሾማል። 4ኛ ፍንው ነው፣ ይላካል። ቤተክርስቲያን ያላከችው አያስተምርም። ቤተክርስቲያን ያላከችው አይቀድስም። እዚህ ቦታ ግባ ብላ ያለ ኤጲስቆጶሱ ፈቃድ አንድ ካህን እሁድ ቀን ራሱ ሳያስፈቅድ ከሌላ ደብር እንኳን ቢያረፍድ ክህነቱ ይያዝበታል። ስለዚህ ቤተክርስቲያን የላከችው ያሰማራችው ራሱን ማሰማራት አይችልም። ካህን አንድ ሰው ራሱን አሰማርቶ ደብር ሳይሰጠው ብድግ ብሎ ራሱን አሰማርቶ እኔ ካህን ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ብሎ
መግለጽ አይችልም። ቤተክርስቲያን ስትልከው ብቻ ሂድ ስትለው ይሄዳል፣ አቁም ስትለው ይቆማል፣ ስትቀጣው ይቀጣል፣ ሲታሰረው ይታሰራል፣ ስትለቀው ይሄዳል። ቤተክርስቲያን ነው የምታሰማረው ማለት። ክርስቶስ ሂዱ ሳይላቸው ያሰሩ የፈቱ ሐዋርያት ስለሌሉ ማለት ነው። በጣም ግሩም። እንደዚህ ከሆነ ባጭሩ ይህን መግቢያ ከሰጠዋችሁ ካህን በቅዳሴ ጊዜ ምንድን ነው የሚያደርገው ወደሚለው ይሄ ክህነት ምንድን ነው የሚለውን ባጭሩ ሄድን። እንደው እግዚአብሔር ሊታረቀው ያሰበውን ሰው ከካህን ያገናኘዋል ይላሉ አባቶቻችን። እንደው እግዚአብሔር ሊታረቀው ያሰበውን ሰው ከካህን ያገናኘዋል። ከክህነት የተጣላ ሰው መጥፋት ያማረው ሰው ነው ማለት ነው። አንድ ካህን በቅዳሴ ጊዜ ምንድን ነው የሚያደርገው? አንድ 4 ጉዳዮችን ያደርጋል። በቅዳሴ ጊዜ አንድ ካህን የሚያደርገው እነዚህን 4 ጉዳዮች ነው። የመጀመሪያው ኃጢአት ማስተስረይ ነው። ኃጢአት ማስተስረይ ወይም ኃጢአትን ይቅር ማለትና ማስባል ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ኃጢአቱን እናንተ ይቅር ያላችሁት ሰው ይቅር እለዋለሁ፣ እናንተ ይቅር ያላላችሁትን ሰው ይቅር አልለውም ብሎ እንደተናገረ የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ እንደነገረን ጌታ የማቴዎስ ወንጌል ምዕራፍ 18 ላይም እንዲሁ በምድር ያሰራችሁት በሰማይ ይታሰራል፣ በምድር የፈታችሁት ይፈታል ብሎ እንደነገረን የማስተስረይ ቅዳሴ ውስጥ ኃጢአትን ይቅር የማስባል ስራ ነው የሚሰራው። ስለዚህ አንድ ሰው ሊያስቀድስ ሲሄድ ምንድነው ሕግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊባል ነው ማለት። አሁን በጣም ብዙ ሚሊየን ብር ቢኖርባችሁ ወይም ቢሊየን ላድርገው እና ያ ያበደራችሁ ሰው ከጧቱ 2 ሰዓት ቀደም ብለህ ቢሮናና ብሩ ልሰርዝልህ አስቤያለሁ ቢላችሁ ደስ እያላችሁ ነው እየከፋችሁ ነው የምትሄዱት? እንዴ ያ ሁሉ ብር ሊሰርዝ እኔ እናንተም ቢያደርገኝ የምሄደው ከሌሊቱ 8 ሰዓት ጀምሬ ነው። ነጋ እንዴ እያልኩ ነው የሚሄደው ማለት ነው። እንደሱ ነው። ስለዚህ ቤተክርስቲያን ካህኑ የኃጢአታችን ዕዳ የሚያሰርዝበት ጊዜ ነው። ለክርስቶስ ነግሮ ሰርዝላቸው፣ ተውላቸው፣ ይቅር በላቸው ብሎ የሚያሰርዝበት ሰዓት ነው። ዕዳችን የሚደመሰስበት ሰዓት ነው። ካህኑ የሚያደርገው እሱ ነው። ካህናትን የምንወዳቸው በእውነት በዚህ ምክንያት ነው። በእውነት አሁን ይሄን ሳስተምር እኔ ራሴን አስቤ አይደለም፣ እግዚአብሔር በሚያውቀው ማለት የቤተ ክርስቲያኑ ጉዳይ ነው እያስተማርኩ ያለሁት እና ለማስተስረይ ነው የምንሄደው። በጣም ኃጢአትን ምን ብሎ ነው የጠራው ክርስቶስ? ሸክም ነው ያለው። ሸክም የከበዳችሁ ወደ እኔ ነው። ኃጢአት ሸክም ነው እና ሸክማችን አውርደን ጥለን ልንመጣ የምንሄድበት ነው። ለዚያ ነው ቅዳሴ ሲጀምር ምንድነው ብሎ የሚጀምረው ካህኑ? መጀመሪያ ዲያቆኑ ወደ ቤተልሔም ሲሄድ ጸሎተ ንስሐ አንብቦ ነው አይደለም እንዴ? ጸሎተ ንስሐ ያነባል። በይቅርታ ነው የሚያስጀምረው። አቤቱ እግዚአብሔር ሁሉን የምትወድ እግዚአብሔር አምላካችሁ ነኝ፣ በማወቅ ወይም ባለማወቅ ብንበድል ተውልን፣ አስተስርልን፣ አቃልልን፣ ይቅርም በለን እያለ ይጸልይልናል። ከዛ ደግሞ ሲገባ ራሱ ኃጢአት ይቅርታ እየጠየቅን ነው የምንገባው። ይበል ፈላሲ ዘገባህ በእግዚአብሔር ይፈልጠኒኑ እምሕዝቡ። የኃጢአት ስደተኛ ውሎ ወደዚህ ቤተክርስቲያን አሁን ወደዚህ ቅዳሴ የገባ ሰው ካለ እንዲያው እግዚአብሔር ከሚያስቀድሱት ሰዎች መሃል በኃጢአቴ ለይቶ ይጥለኝ ይሆን አይበል ተብሎ ነው አዋጅ ተነግሮ የሚገባ። በዚህማ ስንገባ ከቤተክርስቲያኑ በር ስንገባ ውስጥ ስንገባ መሶበ ወርቁ ተይዞ ሲገባ እንዲህ እያልን ነው የምንገባ። ቤተክርስቲያን የምህረት ቤት ናት። ምህረት የሌለው ሰው በቤተክርስቲያን ርስት የለው። ምህረት የሚያሰጥበት ሰዓት ነው። ስለዚህ ካህኑ ከዚያ በኋላ ቀጥሎ ፍትሐት ዘወልድ ይደገማል። አቤቱ በማወቅም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በምስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ይህ ሁሉ ይቅርታ። ከዚያ ደግሞ ዲያቆኑ ይቀበልና ደግሞ በእንተ ቅድሳት ሰላማዊት ናስተብቁ ከመ እግዚአብሔር ያስተሳልመን ብሎ ደግሞ ይጸልያል። እግዚአብሔር ዓለሙን ሁሉ ይቅር ዘንድ ስለ ዓለሙ ሁሉ እንማልዳለን፣ ስለ ወንዙ፣ ስለ ፈሳሹ፣ ስለ ታመሙ ሰዎች፣ ስለ ሰማዕታት፣ ስለ ደናግል፣ ስለ ታሰሩ ሰው፣ ስለ ጳጳሳት፣ ስለ ካህን ይቅርታ ይለምናል። ያ ሁሉ ይቅርታ ደግሞ ተለምኖ ከዚያ በኋላ ደግሞ ቅዳሴው በሙሉ የይቅርታ ጸሎት ነው።
ቀጥሎ ከዛ ኦ ስሉስ ቅዱስ ደግሞ ይነበባል። እዚያ ውስጥ ደግሞ አቤቱ ይቅር በላቸው ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ ይቅር በላቸው። ከላይ ሲመለስ ደግሞ ዲያቆኑ መሐሮሙ ጊዜው ተሳሎሙ ለሊቃነ ጳጳሳት ጳጳሳት ኤጲስቆጶሳት ቀሳውስቱ ዲያቆናት ወሁሎሙ ህዝበ ክርስቲያን ጳጳሳቱን ኤጲስቆጶሳቱን ቀሳውስቱን ዲያቆናቱን ህዝበ ክርስቲያንን ሁሉ ማራቸው ይቅር በላቸው ብሎ ደግሞ ይጸልይልናል። ከዚያ በኋላ ደግሞ ምን እንላለን? ደግሞ ጸሎተ ንስሐ። ከዚያ በኋላ ያን ጸሎተ ንስሐ ደግሞ ምንድን አለ? እግዚኦ መሐረነ ክርስቶስ ይቅር በለን እባክህ ደግሞ እንላለን። ምን እንዳለን? ወንበረትከ አምላክነ ወአኮ በከመ አበሳነ ፈጣሪያችን እንደ ቸርነት እንጂ እንደ በደላችን አቤቱ በመንግስትህ አስበን እንላለን። የሁሉ በቃ ሙሉ ቅዳሴው የይቅርታ ጸሎት ነው። የይቅርታ ጸሎት ናት። ልናስቀድስ ስንሄድ ይቅር ብለን እንግባ የሚባለው ለዚህ ነው። የይቅርታ ጸሎት ነው እና ካህኑ በቤተ ክርስቲያን ውስጥ በቅዳሴ ጊዜ ምንድን ነው የሚያሰጠን ሲባል ይቅርታን ያሰጠናል። መድኃኔዓለም በአባቶቻችን ጸሎት ይቅር ይበለን፣ ይቅር ይበለን፣ ይታረቀን። በዚህ ጾም ራሱ መድኃኔዓለም ይታረቀን። ስለዚህ ያን ያስታርቀናል። ራሱም ደግሞ ከእግዚአብሔር ስርየትን ያገኛል። ዋዲ ለትሕትና ዚአየኒ ፍትሐኒ፣ እኔንም ወራዳነቴን አይተህ ምን በለኝ ይላል፣ ፍትሐኝ ይቅር በለኝ ይላል። ራሱም ይቅር ይባላል። እዚያው ውስጥ ይቅርታን ያገኛል። ይቅርታን የሚያሰጥበት ሰዓት ነው ቅዳሴ። ሁለተኛው ካህኑ በቅዳሴ ያስተምረናል። የትምህርት ጊዜ ነው ቅዳሴው። የትምህርት ጊዜ ያለው ፍሬ ቅዳሴ እስከሚባለው ድረስ የትምህርት ጊዜ ነው የሚባለው። የትምህርት ቅዳሴም ተብሎ ይጠራል። እስከ ፍሬ ቅዳሴ ያለው የዝግጅት ቅዳሴ ወይም የትምህርት ቅዳሴ ተብሎ ይጠራል። ምንድነው? ዲያቆኑ ጻው እስከሚለው ድረስ ያለው ቅዳሴ የትምህርት ቅዳሴ ነው የሚባለው። የምንማርበት ሰዓት ነው። መልእክተ ጳውሎስ ይነበባል፣ መልእክተ ሐዋርያት ይነበባል፣ ግብረ ሐዋርያት ይነበባል፣ ምስባክ ይሰበካል፣ ወንጌል። እነዚህ ሁሉ አራቱ ወይም ሰባቱ መጽሐፍ ተብሎ ይጠራሉ። እነዚህ ሁሉ የሚያስተምሩን ምንድነው? የትምህርት ጊዜ ነው። ስለዚህ ካህኑ መምህር ነው። ወንጌል ይተረጎማል። አሁን በእኛ ገዳም ይተረጎማል። እንደምታዩት ወንጌሉ ወዲያው ካህኑ እንዳነበበ ምን ይደረጋል? ወንጌል ይብራራል። ምክንያቱም የምናስቀድሰው ምንድን ልናደርግ ነው? ልንማር ጭምር ነው ማለት። ነፍሳችን መማር አለባት። ደግሞ በቅዳሴ ጊዜ የተማሩት ትምህርት ከሁል ጊዜው ትምህርት የበለጠ ነው። ምክንያቱ ለምንድን ነው? በዚያ ጊዜ መንፈስ ቅዱስ ከሰማይ የሚወርድበት ሰዓት ስለሆነ ነው። መንፈስ ቅዱስ ወርዶ የምንማርበት ሰዓት ስለሆነ ሊቀ ካህናት ኢየሱስ ክርስቶስ ተገኝቶ የምንማርባት ሰዓት ስለሆነች ፍጹም ልቡናችን የተሰበረ ነው። ስለዚህ የዛ ጊዜ ነቅተን መስማት አለብን። ቃለ እግዚአብሔር ቅዳሴ ላይ አንድ ሰው ማድረግ ያለበት ሲያስቀድስ መስማት ነው። ልቡናውን መሰብሰብ አለበት። በቀጣዩ ክፍል እንደ እግዚአብሔር ፈቃድ እንዴት ብለን እናስቀድስ የሚል ደግሞ አንድ ነገር እንማራለን። ግን እስከዚያው ድረስ መስማት መማር አለብን። ምንድነው? የተድጎ ለካህን ዘይጼል ብሎ ምንድነው? ዋጽም ቃሎ ለካህን፣ የካህኑን ቃልም ስማ ነው የሚለው። የሚናገረውን ነገር ሁሉ በደንብ መስማት አለብን። ስለዚህ ቅዳሴ ላይ የሰው ሕይወት እንጀምራል። ባለፈው እንደነገርኳችሁ እና አቡነ አረጋዊ እና አቡነ እንጦንስ እነዚህ ቅዱሳን አባቶቻችን ሲያስቀድሱ ነው የሕይወታቸው ምዕራፍ ምን እንደሆነ ያወቁት። ቅዱስ እንጦንስ መነኩሴ እንደሆነ ያሰበ ሲያስቀድስ በሰማው ወንጌል ነው ማለት ነው። ስለዚህ ያንን የሕይወታችን አቅጣጫ ራሱ ይከፈትልናል እዚያው ስናስቀድስ እና መማር ነው። እዚያው ውስጥ መማር ነው። አሁን የሚሰማ የለም፣ የሚሰማም የለም፣ የሚያሰማም የለም። ማውራት ቤተ ክርስቲያን ማውራት ገና ዲያቆኑ ኩሉ ዘያፈቅዶ ለእግዚእነ ኢየሱስ ክርስቶስ ከመ ቅዱስ ሳይነበብ ማለት መስማት አለብን። ሲጀመር በአማርኛ ነው መነበብ ያለበት። ልንሰማ ነው እኮ እዚያ የቆም ነው እንጂ ቋንቋ ልንማር አይደለም የቆም ነው። ልንማር ነው የቆም። እዚያ ያለችው ነፍስ የክርስቶስን የዕለት እንጀራ ፈልጋ የመጣች ናት። ስለዚህ በአማርኛ ሊነበብ ይገባዋል። እዚህ ያላችሁ አባቶችም እየሰሙ ነው። በአማርኛ ህዝቡ ግዕዝ ከቻለ ጥሩ ነው። ግዕዙ እንዳይደክም ደግሞ ለነገሩ ቢያንስ ግዕዝ በቤተ ክርስቲያን ነበር የቆየ። እዚያ ደግሞ ስንል ልናጠፋው ሆነ። ወይኛ ግዕዝ አንማር እንዴ ምን አባታችን ይሻለናል። ስለዚህ ብቻ ግን እንስማ ነው። ለቅኔ የሚያስነግረው እንስማ ነው፣ እንድንሰማ ነው፣ እንድንማር ነው። እግዚአብሔር ደግሞ ልቡናችንን በቅዳሴ ጊዜ ይክፈትልን። ሁላችሁም ትምህርት እምቢ ያላችሁ ሰዎች ካላችሁም ስታስቀድሱ አይምሯችሁን ይክፈትላችሁ፣ የሁላችንን ይክፈትልን። ስለዚህ ቅዳሴ ላይ ልብ ይከፈታል። ልብ ይከፈታል። ልብ የሚከፈተው ሰው ሲያስቀድስ ነው የሚከፈትለት። ጆሮ ይከፈትለታል። እዝነ ልቡን ያገኛል ማለት ነው። አርኅዋተ መኳን ይከፈታል። እንደዚያ ሲል ዲያቆኑ አርኅው ሲል ይከፈታል። እውነቴን ነው የምነግራችሁ ማለት ቅንነት ካለን አርኅው ሲል ይከፈታል። ሶስተኛው ካህኑ ወንጌል መነበቡ
ያ ሁሉ ትምህርት ነው። 4 መጽሐፍ ምስባክም ለትምህርት ነው። አዲስ አበባ እንዲህ በከተማ ያሉ ዲያቆናት አንድ ጥሩ ነገር የጀመሩ ያየዋቸው ጥሩ ነገር ይሄንን ነው። ሌላ ጥሩ ነገር ካላቸው ደግሞ እንናገራለን ማለት ነው። ይኖራቸዋል አይታወቅም። አንድ ጥሩ ነገር ያየሁት ምስባኩን በዜማ ከማለታቸው በፊት በንባብ ይሉታል። መዝሙረ ዳዊት ይሄ ምዕራፍ ይሄን ያህል ቁጥር ይሄን ያህል እንደዚህ ብሎ በአማርኛ ለሕዝቡ ይናገርና ከዛ በዜማ ያዜመዋል ማለት ነው። ጥሩ ነው በጣም ይሄ ማለት ነው። ለሕዝቡ ነገራቸው ማለት ነው። 1-2 ደብር አስቀድሼ ይሄን ሰምቻለሁ። ይሄ ጥሩ ነው። በሌላውም ቢለመድ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ካህኑ ሊያስተምረን ነው። 3ኛው ካህን ምንድነው እዚያ የሚያደርገው ማለት ሊያማልደን ነው። እዚያ የቆመው ሊያማልደን ወይም ወደ ክርስቶስ እርቅ ሊያስገባን ማለት ነው። ወደ ክርስቶስ እርቅ ነው የሚወስደን። እሱና ክርስቶስ አንድ ላይ ሆነው አይደለም እያልኩ ያለው፣ ወደ ክርስቶስ እርቅ ወስዶ ያገባል። ወደ ክርስቶስ እርቅ ነው የሚያስገባን። አሁን ምንድነው ይሄ ምንድነው? ተወከፍ ዘንተ ዕጣነ ንጹሐ ቁርባነ ነባቤ፣ ይሄንን ንጹህ ዕጣን ተቀበል ለስርየተ ኃጢአቴ ወየጋዬ ወአበሳሆሙ ለኩሎሙ ሕዝብከ። ይሄንን ንጹህ ዕጣን ይላል። ዕጣኑን እየጨመረ ገና ሊያጥን ስብሐት ወክብር ለስሉስ ቅዱስ ይደሉ እያለ ከመውጣቱ በፊት መጀመሪያ ዕጣኑን በማይጠንቱ ውስጥ ሲጨምር ምን እያለ ነው? ይሄንን ዕጣን ለስርየተ ኃጢአቴ ወኃጢአቶሙ ለሕዝብከ፣ ለሕዝብህም ለእኔም የኃጢአት ይቅርታ አድርግልኝ። ከዛ በኋላ መጀመሪያ ደግሞ ወደ ቅዳሴ ሲገባ መጀመሪያ ሲገባ በሩን ከፍቶ እንደገባ ምናበ እየተባለ እንደገባ የሚቀድሰው ካህን ምንድነው? ተወከፍ መባኦሙ ለአግብርቲኮ ላይማቲከ ዘብዙ ወዘውሁድ ዘህቡ ወዘጋሃድ፣ ተሰውረው የሰጡትንም ተገልጸው የሰጡትንም ጥቂት የሰጡትንም ብዙ የሰጡትንም የባሪያዎችህን መባቸውን ተቀበልላቸው። ወከመ ተዘከሩ ስመከ ቅዱሰ በዲበ ምድር ከማሁ ተዘከሮሙ በመንግሥትከ ሰማያዊት፣ እነሱ ያንተን ስም በምድር ላይ አክብረው አስበው ይሄን መባ እንደሰጡ አንተም በሰማያዊ መንግሥትህ አሰባቸው። ወምላ አብያቲሆሙ ኩሉ ሰናያቲከ፣ ቤታቸውን ሁሉ በበጎ ነገር ሙላላቸው ብሎ ይጸልያል። ስለዚህ አማሃችንን ጸሎት ምን ያደርጋል ማለት ነው? ካህኑ እዚህ ውስጥ የሚያደርገው ሊያማልደን ነው። እግዚአብሔርን ይቅር በላቸው። ይሄ ሁለተኛው ጉዳይ የነበረ አሁን አነሳሁት። አንደኛው ሊያማልደን ነው። እግዚአብሔር ይሄ ጸሎተ ንስሐ ፍትሐት ዘወልድ ቅድም ያልነው በሙሉ የይቅርታ ነው። ይፍታ ይድግ ያንጽ ወይ ቅድስ ዚኖ አምላክ ነው መድኃኒነ ኢየሱስ ክርስቶስ፣ ጌታችን ኢየሱስ ክርስቶስ ይቅር ይበላችሁ፣ ላለፈው ይቅር ይበላችሁ፣ ለሚመጣው ይቀበላችሁ፣ ስጋ መለኮት ስለሚሆን ስጋው፣ የሕግና የሥርዓት ደም ስለሚሆን ደሙ፣ ጌታ መጨረሻ ላይ ራሱ ቅዳሴው ሲያል ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ስልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ አይደል የሚለው፣ ያስታርቀናል ከእግዚአብሔር ጋር። ይቅር በል መሐር ወኢትስኪ፣ ይሄንን ስጋና ደም የተቀበለውን ሁሉ ይቅር በል እንጂ አትፍረድበት ብሎ ይጸልይልን፣ ያስታርቅልን። ስለዚህ 3ኛው ካህኑ የሚያደርገን ምንድነው? የሚያደርግልን ነው ማስታረቅ ነው። 4ኛው ጸሎት ማሳረግ ነው። ጸሎት ማሳረግ፣ ጸሎታችን በቅዳሴ ጊዜ ያደርጋል። እንደውም ቢቻለን እንደው አልሳካ እያለ ነው እንጂ ጸሎታችን ከቅዳሴ በፊት ቢያልቅልን ኖሮ ጥሩ ነበር። ያ ማለት ግን ካልተሳካ ከቅዳሴ በኋላ ቢሆን ምን ጸልይ ችግር የለም። እግዚአብሔር ሁሉን ያውቃል። በቅዳሴ ላይ መጸለይ ነው ችግሩ እንጂ። ስለዚህ ከቅዳሴ በፊት ብንጸልይ ቅዳሴ የጸሎት ምራ። አሁን ለምሳሌ ሰዓታት የማህበር ጸሎት ነው፣ ማህሌት የማህበር ጸሎት ነው፣ መጨረሻ ላይ ቅዳሴ ነው። ስለዚህ ካህኑ ምንድነው የሚያደርገው? ማሳረግ። ተወከፍ መባኦሙ ለአኀው ወተወከፍ መባኦን ለአኀት ለነኒ፣ ተወከፍ መባ ነው ቁርባናነ፣ የወንድሞቻችን የእህቶቻችን መባቸውን ቁርባናቸውን ሁሉ ተቀበል ተብሎ የሚነገርልን ጸሎታችንን እያሳረገልን ስለሆነ ነው። ስለዚህ ጸሎታችንን እግዚአብሔር እንዲሰማን የለመነው ልመና፣ የገባነው ምህላ፣ የገባነው ሱባኤ፣ የጠየቅነው ጥያቄ ሁሉ በካህናት ጸሎት ያርግልናል። ቀድሞም የብሉይ ኪዳን ካህናት በጉን ለእግዚአብሔር አቅርበው አንድ ኃጢአተኛ ሰው በግ ይዞ ይመጣል። በጉን ያርዱና ካህናቱ ለእግዚአብሔር ያቀርቡታል። እዚያ መስዋዕቱ ለማድረጉ ምልክት እሳት ከሰማይ ይወርድና ይበላላቸዋል ማለት ነው። አሁን ደግሞ ምን ያደርጋል? የአሁኑ ካህንሳ
የአንድ ምዕመን ሲመጣ በግ አይደለም ይዞ የሚመጣ ጸሎቱ ነው በጉ፣ ለሱ ንስሐው ነው በጉ፣ እንባው ነው በጉ። ያንን ይዞ ሲመጣ ካህኑ ደግሞ ወደ እግዚአብሔር ይህንን ሕዝብ ይዞ ማረው፣ ይቅር በለው፣ መንፈስ ቅዱስን አሳድርበት ብሎ ሲያቀርበው እሳት ከሰማይ ይወርዳል ማለት ዛሬ እሳት አይደለም የሚወርደው፣ ዛሬ የሚወርደው መንፈስ ቅዱስ ነው ይላል ቅዱስ ዮሐንስ አፈወርቅ። ዛሬ የሚወርደው እሳት መንፈስ ቅዱስ ነው። መንፈስ ቅዱስ ይወርድና የዚህን ሰው የኃጢአት እሾህ ያቃጥልለታል፣ ይቅርታንም ያገኛል። ካህን ድርሻው በቅዳሴ ጊዜ የሚያደርግልን ይሄንን ነው። ሌላኛው የመጨረሻው ካህን የሚያደርግልን ከክርስቶስ ጋር ማሳተፍ ነው። ማዋሃድ ማለት ማዋሃድ ያዋህደናል። ቀድሶ አንጽቶ ሳንቲፊኬሽን ይሰራና ቀድሶ አንጽቶ አዘጋጅቶ ሙሽራይቱን ከሙሽራው ጋር ያገናኛል ማለት ነው። ያዋሃዳቸዋል፣ ከክርስቶስ ጋር ያዋህደናል። ሲያቆርበን እሱን ነው የሚያደርገው፣ እሱን ያደርጋል። ከክርስቶስ ጋር ያገናኘናል፣ መከራውንም ያሳትፈናል። ለምሳሌ ቤተልሔም ሲሄድ ቤተልሔም ተወለደ እያለን ነው። ወደ ቤተ መቅደስ ዘው ሲገቡ ቀራንዮ ላይ ተሰቀለ እያለን ነው። እንዲህ እያደረገ አሁን ለምሳሌ ቄሱ መጀመሪያ ልብስ ሲለብስ ረጅም እንዳይሆንበት አጭርም እንዳይሆንበት በልኩ ነው መልበስ ያለበት። ልብሱና ቄሱ የመለኮትና የትስብእት ወይም የክርስቶስ የቃልና የሥጋ ምሳሌ ስለሆነ ነው። ቢያጥርና ቢረዝም መለኮትና ሥጋ በሚገባ በልክ አልተዋሃዱም ብሎ እንደ ካድ እንዳይቆጠርበት ነው። ስለዚህ ካህኑ ልብስ ለብሶ ሲታይ የክርስቶስን ተዋህዶ ነው የሚነግረን ማለት ነው። ልብሱ ራሱ ዝም ብሎ አይደለም፣ ክርስቶስ ሥጋ መልበሱን ሰው መሆኑን የሚያስረዳበት ጊዜ ነው እሱ ራሱ ማለት ነው። ካህኑ በሚቀድስበት ጊዜ ቁጭ አይልም። ቅዳሴ እስከሚጨርስ ያለው ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የኖረውን ኑሮ የሚወክል ስለሆነ ቁጭ ቢል ግን ክርስቶስ በዚህ ዓለም በረፍት ነው የኖረ ብሎ እንደ ካደ ይቆጠርበታል። ስለዚህ አያርፍም፣ ቁጭ አይልም፣ ቁሞ ብቻ ይጨርሳል። ክርስቶስ ለሕዝቡ ቁሞ እንደጨረሰ ማለት ነው። ይሄን ያደርጋል። ከዚያስ ምን ያደርጋል? ወንጌል ወጥቶ ያነባል። ጌታችን ኢየሱስ ክርስቶስ ወንጌል አስተምሯል ማለቱ ነው። ካህኑ ክርስቶስን እንደ ድራማ እየተወነልን አይደለም፣ ከክርስቶስ ጋር እያገናኘን ነው፣ እያዋሃደን ነው፣ እያገናኘን ነው። ያን ያደርጋል። መጨረሻ ላይ ስጋውን ቆርሶ ደሙን ቀርቶ አቁርቦ በእጆቹ ባርኮን ተመልሶ መቅደስ ይገባል። ያ ማለት ክርስቶስ ስጋውን ቆርሶ ደሙን አፍሶ ሐዋርያትን አቁርቦ ዓለምን አድኖ ቀድሶ እንዘ ይባርኮሙ ተራቆሙ በእጁ ባርኳቸው አረገ ማለት ነው። ወደ መቅደስ ተመልሶ መግባቱ የጌታችን የኢየሱስ ክርስቶስ እርገቱን የሚወክል ነው። ያንን ያደርግልናል ማለት ነው ካህን። የካህን ስራው ይሄን ነው። እግዚአብሔር በአባቶቻችን በካህናት ጸሎት ይቅርታውን፣ ቸርነቱን፣ ሞገሱን ይስጠን። ጸሎታችንን ሁሉ ይቀበልልን። አንድ ጥያቄ መልሼ የገዳሙ አንድ ስራ ስላለ በሰዓት ትምህርቴን እጨርሳለሁ። አሁን ጥያቄው ምንድነው? ካህን በደለኛ ሆኖ ቢቀድስ ቅዳሴው ይሰማል ወይ የሚል ጥያቄ መመለስ አለብኝ ማለት ነው። ካህንና ቅዳሴ ያደረሳችን ካህን በደለኛ ሆኖ ቢቀድስ ቅዳሴው ያርጋል ወይ? እኛስ ብንቆርብ በትክክል ቅዱስ ሥጋው ክቡር ደሙ ሆኖ ይሰጠናል ወይ የሚል ጥያቄ እንጠይቅ። ወይም ካህኑ ኃጢአተኛ ሆኖ እኛ የምናውቀውን ኃጢአት የሰራ ሰው ሲቀድስ ብናየው ጭንቅላታችን እንዴት ሰላም ሊሰማው ይችላል? ስለዚህ እውነት ጸሎቱ ያርጋል? እግዚአብሔር ይሰማዋል? አይሰማውም ከሆነ ከስረናል እስከ ዛሬ ሊሆን ነው። ይሰማዋል ከሆነ እግዚአብሔር የቄስ ሲሆን ኃጢአትን አይቆጣም ማለት ነው የሚል ችግር ያመጣል። ስለዚህ ማስታረቅ አለብን። መልሱ ይሰማዋል ነው። ቅዳሴው ያርጋል። ህብስቱም ወደ አምላክ ሥጋ ይለወጣል፣ ወይኑም ወደ አምላክ ደም ይለወጣል። ጸሎታችንም ይሰማል። እግዚአብሔር ይፍታ ቢለንም እንፈታለን፣ ይቅር እንባላለን። ይህ የሆነበት ምክንያት በምን ምክንያት ይመስላችኋል? ይህ የሆነበት ምክንያት በኢየሱስ ክርስቶስ ምክንያት ነው። በጌታችን በኢየሱስ ክርስቶስ ምክንያት ራእየ ዮሐንስ ምዕራፍ 1 ቁጥር
12 ላይ አንድ ቃል አለ። ወሶበተ መየጥኩ እራይ ዝኮ ዘይትናገረኒ፣ ከኔ ጋር የሚነጋገረውን መልአክ ለማየት ዞር ባልኩ ጊዜ ይላል ርይኩ ሰብኡ ማህትወ ዘወርቅ ይላል። 7 የወርቅ መቅረዞችን አየሁ ይላል። 7 የወርቅ መቅረዞችን አየሁ። ማይከለ ሰብኡ ማህትው ይነብር ከመወልደ ጓለ እመሕያው። እዚህ ላይ ነው ቁም ነገሩ ያለ። በ7ቱ የወርቅ መቅረዞች መሃል የሰው ልጅ የሚመስል ነበር ይላል። እስኪ ንገሩ፣ እስኪ በሉት ይሄን። በ7ቱ የወርቅ መቅረዞች መሃል ምን የሚመስል ነበር? የሰው ልጅ የሚመስል ነበር። እዚህ ላይ ነው ቁም ነገሩ። ታች በጣም ብዙ ነገር አለው። እሱን ስናብራራ ነው ጉዳያችን ጋር የምትያይዘውን አንድ ነጥብ ነው የፈለግኩ። ባጭሩ ያቺ 7 የወርቅ መቅረዝ የተባለች ቤተ ክርስቲያን ናት።